ሕይወቱ ላይ ድካም የበዛበት መጽሐፍ ሲናገር እናንተ ደካሞች ሸክም የከበደባችሁ ሁሉ ይላል። ሸክም የከበደው የኃጢአት ሸክም የከበደው ሁሉ ወደ እኔ ኑ፣ ወደ ኢየሱስ ክርስቶስ ኑ፣ እርሱም ደግሞ ያሳርፋችኋል። ከኃጢአት ድካም ያሳርፋል። ከምድር ላይ ጉስቁልና ያሳርፋል። መሸከም ይህ ጉስቁልና ተራራ መውጣት እንደ ድሮ የሆነ ገንዘብ የምታወጣበት ጊዜ አልፏል። ምክንያቱም እናንተ ደካማ እንደሆንን እናንተ ደካማ እንደሆንን ስላወቀ እግዚአብሔር አንድያ ልጁን እስኪሰጥ እንዲወዱናል። ስለወደደን ነው ፍቅሩን ሊገልጽ ነው ወደ ምድር የመጣው። ወንድሞቼ እዚህ ቁጥራት የምትሰሩት ወግ ያረጋችሁ ወደ ተለያየ ቦታ ምትሄዱ ልንገራችሁ። የዓለም ትምህርት እግዚአብሔር አምላክ የለም ይላል። ውሸት ነው። የዓለም ትምህርት ፖርኖግራፊ፣ ዝሙት፣ የሆነ ነገር ለሰው ጭፈራ የሚያስደስት ይመስላል። እሱ አይጠቅምም፣ ያልፋል። የማያልፈው ትናንትናም የነበረ ዛሬም የሚኖር ለዘላለም ሕያው የሆነ የሚኖር አምላክ አለ። ይህ አምላክ ደግሞ ይወድሻል። ይህ አምላክ ይወዳል። በሕይወቱን ሰጥቶ ደሙን አፍስሶ ነው የሚወድ። ፍቅር እንደዚህ ነው። ፍቅር ትናንትና አንተ ትንሣኤ በዓል አክብረህ ዶሮና የሆነ ልብስ ለብሰህ ባህላዊ ልብስ ለብሰህ የምታልፈው አይደለም። ፍቅር ጎልጎታ ላይ መሞቱ ነው። ፍቅር ለአንተና ለእኔ የሞተው ልክ ነው። የኃጢአትን ልክ ልንገራችሁ። የእኔና አንተ ኃጢአት ልክ ኢየሱስ ክርስቶስ የሞተውን ልክ ያሳያል። ሚስማር በተነገረው ልክ የነገያን ነገረ አይቀራቸውን ኢየሱስን ያንገላጠችለት የእኔና አንተ ኃጢአት ከሞቱ ሞት ነው። የኃጢአታችን ከሞቱ ሞት ሲሆን እንዲሁ ዝም ብሎ አይደለም የተሰቀለው። ገፉበት፣ ደበደቡት፣ መቱት፣ አንገላቱት። ያም ያሳየው የእኛ ኃጢአት ምን ያህል ክብደት እንዳለው ይናገራል። እኔና አንቺ የሠራነው ኃጢአት ክብደቱን ነው የሚናገረው። የመርገም ሞት የሞተው እኔና አንተ የምንረገምበትን ሞት ነው የሞተው። ወንድሜ ቀላል ሲሆን ነበር መዳን አሁን ቀላል ነው። ምንም ድካም አያስፈልግም። ምክንያቱም እናንተ ደካሞች ሸክም የከበደባችሁ ወደ እኔ ሲል መዳን የምንችለው ወደ ልብህና ወደ አፍህ የቀረበውን ኢየሱስን በማመን ነው። ወንበዴ አንደኛው ወንበዴ እየተሳደበ አንደኛው ወንበዴ ግን ከመስቀል ሳይሆን በልቡ አምነው በልቡ ያመነው በኃጢአቱና በበደሉ እንደሚሰቀል በሠራው ወንጀል እንደሚሰቀል አምኖ ከሱ ጎን የተሰቀለው ኢየሱስ ክርስቶስ ደግሞ ለሱ ጭምር እንደሞተ በልቡ አመነ። ጌታ ሆይ ብሎ በአፉ መሰከረ፣ ዳነ። ወዳጄ አሁን ወደ አንቺና ወደ እኔ ልባችንና አፋችን ቀርቧል። የሱስ አመን እኮ አዳታ የሱስ አመን አጣይ እኮ አሁን ፍርድ አለ። አሁን ተፈርዶብናል። አሁን ተፈርዶብናል። ስለዚህ ይህንን ኢየሱስ ክርስቶስን ብትቀበሉ ታርፋላችሁ። ብትቀበሉ ከዓለም ሞት ትድናላችሁ። ከዘላለም ሞት ትድናላችሁ።